አንደኛ ይላል አንደኛ። ከ13 እስከ 18 ዓመት እድሜ ከሆናችሁ ይህ ቪዲዮ 13 ዓመት ላይ ያለ ባዮ ብዬ የምመኘው ቪዲዮ ነው። አብዛኛው ቲኔጀር በአሁኑ ሰዓት ስክሮል ነው የሚያደርገው፣ ጌም ነው የሚጫወተው፣ ስለ ፊውቸር ምንም አይነት ነገር የለውም። ሶ በዚህ ቪዲዮ ሁሉን ነገር ካስገባ ፊክስ አደርግላችኋለሁ። በመጀመሪያ ነገር ስለ ፕሮብሌሙ ነው። አብዛኛው ቲኔጀር ምንድነው የሚያደርገው? ስፔንድ የሚያደርገው ጌም በመጫወት ስክሮል በማድረግ የሆነ ነገር ሰምቲንግ የሆነ ነገር እንዲፈጠር በመጠበቅ ነው። ማን ምንም የሚፈጠር ነገር ሶ ጀስት ወርክ በቃ ምንም ነገር አይፈጠርም። ቁጭ ብላችሁ የሚመጣ ነገር የለም። ገንዘብ ትፈልጋላችሁ፣ ኮንፊደንስ ትፈልጋላችሁ፣ ፍሪደም ትፈልጋላችሁ። ግን የእናንተ የሩቲን ሳይክላችሁ ጠዋት ትነሳለህ፣ ስክሮል ታደርጋለህ፣ ትምህርት ቤት ትሄዳለህ፣ ይመለሳል። ጠዋት ትነሳለህ፣ ስክሮል ታደርጋለህ፣ ትምህርት ቤት ትሄዳለህ። በቃ ሩቲን ይሄ ነው ማለት ሶ ምንም ነገር ነቲንግ እንዲታየው ነገር እንዲፈጠር አትጠብቁ። ከዛ ከጊዜ በኋላ 18 ዓመታችሁ ትይዛላችሁ። 18 ዓመታችሁ ስትይዙ ምንም አይነት ፖርትፎሊዮ የላችሁ፣ ምንም አይነት ዳይሬክሽን የላችሁ፣ ምንም አይነት ስኪል የላችሁ። ያን ሰዓት ላይ ማማረር ይጀምራል። እኔ ምን አድርጌው ነው ፈጣሪ ምናምን። ፈጣሪ ምን ያደርጋችሁ? በቃ እናንተ ናችሁ እኮ መስራት ያለባችሁ። ፓዙን አሳያችሁ። በአሁኑ ሰዓት እንደ ኢንተርኔቱ በጣም ጸዴ ፓርቲ የለም አይደለ? ኢንተርኔቱን ተጠቅማችሁ ስኪል መማር ትችላላችሁ፣ ለፊቸራችሁ ማወቅ ትችላላችሁ፣ ብዙ ነገሮችን ማድረግ ትችላላችሁ። እና ፈጣሪን ማለትም የማይሆን ነገር እና አሁን እንዴት ነው ፊክስ የምናደርገው ብለን እናወራ። በመጀመሪያም በአሁኑ ሰዓት የእናንተ አይምሮ ማለት በቃ የፊቸራችሁን ኮምፓውንድ የሚገነባበት እድሜ ነው። ከ13 እስከ 18 እቺኛዋ ፊቸራችሁን የምትገነቡባት እድሜ ነው። ከ13 እስከ 18 ከአንድ ዓመት እስከ 13 ዓመት ድረስ ተጫውተን ያደገው እንደኔ እኔ አብዛኛው ያው ያልተጫወታችሁ ቤተሰብ ስትሪክት የሆናችሁ ሰዎች ልትኖሩ ትችላላችሁ። እኔ ግን ከአንድ ዓመቴ እስከ 14 ዓመቴ ድረስ ማለት ስራገጥ ያለው። አሁን ላይ ግን ምንም ነገር ሴንስ አይሰጠኝም። ውጭ ሄዶ መጫወት ምናምን ነገር ሶ የሆነ ነገር ራሴ ላይ የማሳልፈው ራሴ ላይ ጊዜ የምሰጠው ነገር ነው ወርዝ ላይ ያደርግልኝ የሚችለው። ሶ እኔ አሁን ኢንጆይ አታድርጉ አይደለም እያልኩ ያለው። ይሄ በጣም የኛ እድሜ ተመልሰን ማናገኝበት ነው። ኢማን ጋዚ ሲል ከሰማችሁት አብዛኞቻቸው የ70 ዓመት የ80 ዓመት ቢሊዮነር ሚሊዮነር ሰዎች ላይክ 17 እንደገና ለመሆን እንዳለ ወርዛቸውን እንትን ይላሉ ይጽፍሏቸዋል ከፈለጋችሁ። ሶ ይሄ እድሜያችንን በደንብ እንጠቀምበት ስላችሁ ግን በቃ ባልባሌ ነገሮች በሱስ በምናምን ሳይሆን ራሳችንን በመለወጥ ገብቷችኋል አይደል? ራሳችንን የሆነ አንዳንድ ስቴፕ በመጨመር የተለያዩ ነገሮች በማድረግ መለወጥ ዛት ዘ ፖይንት። ሶ እዚህ ጋር ስኪል ትማራላችሁ፣ የሆነ ስኪል ትማራላችሁ። እሱን ስኪል እስከ 18 ዓመታችሁ ድረስ ብትማሩት አንድ ስኪል እንኳን ማለት ነው። እኔ አሁን ብዙ ስኪሎችን እየተማርኩ ነው የመጣው፣ ግን አንድ ስኪል በቂ ነው። እስከ 18 ዓመት የሆነ ስኪል ትማሩና ከዛ በኋላ ያለውን ደግሞ ቀስ እያላችሁ ኢንቨስት ታደርጉታላችሁ። የተማራችሁትን ስኪል ኢንቨስት ታደርጉታላችሁ ማለት ነው። እነሱን ካረጋችሁ 18 ዓመታችሁ ላይ ሲሆናችሁ ብዙ አይነት ኦፕሽን ይኖራችኋል ማለት ነው። ያንሳል ብዙ አይነት ስኪል ስላላችሁ ምንም ነገር መስራት ትችላላችሁ። ምንም ነገር ማድረግ ትችላላችሁ። ወደ ስቴፕ ባይ ስቴፑ እንግባ። መጀመሪያው 3 ነገሮች አስመጣችኋለሁ ስቴፕ 1 ላይ። የመጀመሪያው ቢልድ፣ ሴል፣ ለርን። ቢልድ ላይ እነዚህ 3 ነገሮች ተማሩ። ኤዲቲንግ፣ ዲዛይን፣ ኮዲንግ ማለት ነው። እነዚህን ትማራላችሁ። ሴል ላይ ደግሞ ፋይንድ ኤ ክላይንት ኤንድ ሴል ሰምቲንግ። የሆነ ፋይንድ ክላይንት ታደርጋላችሁ። ክላይንት እንዴት እንደምታገኙ በሚቀጥለው ቪዲዮ ሰራላችኋለሁ። ከዛ በኋላ ያንን ሴል ታደርጉታላችሁ። በሶስተኛ ደረጃ ደግሞ ለርን፣ ኮሚኒኬሽን ሊሆን ይችላል፣ ማን ሳይኮሎጂ ሊሆን ይችላል። ከመጽሐፎች ላይ ከተለያዩ ነገሮች ላይ እነዚህን አታጡ ታገኛለን። ያንን ተማሩ። ሁለተኛ ስቴፕ ለ90 ቀን ከነገርኳችሁ ከ3 ውስጥ አንዱን ትመርጡና ለ90 ቀን ማለት ነው 1 ሰዓት ትሰጡታላችሁ። ያለምንም ስልክ ያለምንም ዲስትራክሽን። ስልካችሁን ወይም የሆነ ነገር ዲስትራክት የሚያደርጋችሁን ነገር እዛ ታስቀምጣላችሁ። ሶ ለ1 ሰዓት አስባችሁታል። አሁን 24 ሰዓት አለ። ከ24 ሰዓት ውስጥ 1 ሰዓት ነው ያልኳችሁ። ሶ ያን ሰዓት ፍሪ መሆን ትችላላችሁ። እኔ አሁን የሶሻል ላይፍ የለኝም ሀቅ ለመናገር። ቤቴ ነው አብዛኛውን ጊዜ የማሳልፈው። ቤቴ ነው ቁጭ የምለው። ከዛ በኋላ ጂም ነው የሚሄደው። ስመለስ ወደ ቤቴ ነኝ። በቃ ቤቴ የኛ አብዛኛው ሶሻል ላይፍ የለኝም። ያው ወጥቼ ካፌ ገብቼ ስራዎቼን ሰርቼ ሊወጣ እችላለሁ ሜቢ እንጂ አብዛኛውን ጊዜ ለቤቴ ነው የማሳልፈው ነው እውነት ለመናገር። ሶ ተጫወቱ። እኔ ምንም ነገር በቃ ዘና ማለት ነው የመሰለ ነገር የለም። ኢንጆይ አድርጉ። ሶ the 4 hour work week የሚለውን መጽሐፍ ካነበባችሁት ነግሬያችኋለሁ። ወርክ ለስ ኢንጆይ ሞር አርን ሞር። በቃ ኢንጆይ በቃ በደንብ አድርጉ።
እርንም ያን ሰዓት ታደርጋላችሁ። ስለዚህ እንዳልኳችሁ እነዚህ እንትኖች አሉ ለ90 ቀን ለ1 ሰዓት ብቻ ነው ያልኳችሁ። ከዛ ሶስተኛ ደግሞ ዊክሊ አውትፑት ይኖራችኋል። ዊክሊ አውትፑት ይኖራችኋል። ዊክሊያችሁ ላይ የምታስቀምጡትን ነገር ማለት ነው። የመጀመሪያው ነገር ዊክሊ አውትፑት የምታደርጉት ነገር ከሰራችሁ ዲዛይን ካረጋችሁት የሆነ ነገር ላይ የሆነ ፖስት ማድረግ ኤቭሪ ሰንዴይ ላይ ፖስት አድርጉት። የሆነ ነገር ላይ ፊታችሁ እንዳይታይ ካልፈለጋችሁ ፌስ ለስ የሆነ ነገር ክፈቱላ ፖስት አድርጉት። ከዛ ሪዛልቱን ታያላችሁ። ይኸውላችሁ እንደኔ ቶሎ ሪዛልት የምትጠብቁ ሰዎች ከሆናችሁ ማለት ነው አንድ ምክር ልንገራችሁ። ይኸውላችሁ አንዳንድ ጊዜ ቶሎ ውሳኔ አትወስኑ፣ ቶሎ ጊቭ አፕ አታድርጉ። እኔ እዚህ እድሜ ላይ በጣም ትልቅ ስህተት የሰራሁት ነገር ቢኖር ምንድነው አብዛኛውን ጊዜ አንድ ስራ ሰራና ያቺ ስራ ሪዛልት ካላገኘች ለሚቀጥሉት ጊዜያት አልሰራም። በቃ ይሄ ነው የኔ ጥፋት አብዛኛውን ጊዜ። ምንድነው ማድረግ ያለባችሁ? የሆነ ነገር ስሩ። መሳካት ያለበት ሰዓት ላይ ይሳካል። ፓዙን ተከተሉ፣ ጆርኒውን ውደዱት። ስለዚህ የሆነ ሰዓት ላይ መሳካት አይቀርም። ቶሎ ሪዛልት አትጠብቁ። ከዛ ቢልድ አራተኛ ስቴፕ ቢልድ የሆነ ስሞል የሆነ ነገር ፕሮጀክት ትሰራላችሁ። ዊክ ዋን ላይ ምን ታደርጋላችሁ? የሆነ የሰራችሁትን ሪዲዛይን ተምኔል ሊሆን ይችላል። ሪዲዛይን ያደረጋችሁትን ተምኔል ወይም የካፌ ሜኑ ሊሆን ይችላል። ሪዲዛይን ያደረጋችሁትን ሁለተኛው ዊክ ላይ ደግሞ ለፍሬንዶቻችሁ የሆነ የተማራችሁትን ነገር ሼር ማድረግ። ሶስተኛው ዊክ ላይ ደግሞ ሄዳችሁ የሆነ ለክላይንት ያገኛችሁት ክላይንት ምናምን ክላይንት ካልከፈላችሁ ክላይንት አይባልም በነገራችን። የሆነ ቦታ ሄዳችሁ ያን ነገር አሳይታችኋቸው ገንዘብ አትጠብቁ። መጀመሪያ ላይ ዝም ብላችሁ ሼር ለማድረግ ነው። ይሄ የሰራው ስራ ነው ምናምን ለማለት ያህል ነው ማለት ነው። እሱን ታደርጋላችሁ ማለት ነው። ቲፕ ሊሆን ይችላል፣ ጋይድ ሊሆን ይችላል፣ ሰዎች መጠየቅ። ገባችሁ? ስቴፕ 4 ማለት ነው። ስቴፕ 5 ደግሞ በቃ አውትሪቾችን ላኩ። በተለያዩ ቦታዎች አውትሪቾችን ላኩ። ለሆቴሎች ሊሆን ይችላል፣ ለካፌዎች ሊሆን ይችላል፣ ለጂም ቤቶች ሊሆን ይችላል። አውትሪች እየላካችሁ ትዋይስ ኤ ዊክ እየላካችሁ ለማየት ሞክሩ። አትፍሩ። ገንዘብ መጀመሪያ አጠብቁ ብያቸዋለሁ። ገንዘብን አጠብቁ። የሆነ ነገራችሁን ሼር ለማድረግ እንደሆነ ብቻ አስቡ። ፍሪ ስጡ። ያን ሰዓት ፖርትፎሊያችሁን ቢልድ ታደርጋላችሁ ማለት ነው። አያሳስብም። እንደዚህ ታደርጋላችሁ። ከዛ ሄልዝ ፋውንዴሽን ስቴፕ 6 ሄልዝ ፋውንዴሽን ላይ ስመጣ ማለት ነው እኔ አንድ ሰው 8 ሰዓት እንቅልፍ ይተኛ ብዬ ሪኮማንድ አላደርግም። እኔ በአሁኑ ሰዓት 12 ሰዓት ነው የምተኛው። እውነት ለመናገር ማታ 4 ሰዓት ላይ ጠዋት 4 ሰዓት ነው የምነሳው። እውነት ለመናገር የብዙ ሰዓቴ ነው መቀልፍ ማሳለፍ። ግን የሆነ ሰው ከ7 ሰዓት በላይ ከተኛ ጤነኛም አይመስለኝም። ገብቷቸዋል። እኔ አሁን ጥሩ እንትን ላይ ስላልሆንኩ ጤነኛም አይመስለኝም። ስለዚህ ምንድነው በቃ 7 ሰዓት በቂ ነው። 7 ሰዓት ከዛ በኋላ ሞር ዴይሊ ከሚገርም ሀሳብ ይመጣላችሁ። በእግራችሁ ስትሄዱ ስልካችሁ ሳትይዙ በእግራችሁ ብላችሁ በቃ ከዛ የሚገርም ኢነርጂ ምንድነው ፕሮቲናችሁን ተመገቡ ምናምን ነገር። ከዛ ኢነርጂ ኳልቱ ፎከስ ነው። ኢነርጂያችሁ ፎከስ ነው። ፎከሳችሁ ደግሞ ፕሮግረሳችሁ ነው የሚሆነው። እነዚህ ነገሮች የመጨረሻው ኢንቫይሮንመንታል አፕዴት ወይም አፕግሬድ። ኢንቫይሮንመንታላችሁ ከቤት ወጣችሁ ሊሆን መስራት፣ ቤታችሁ ቁጭ ብላችሁ ዲስካችሁን አውጥታችሁ መስራት ሊሆን ይችላል። ከቤት ውጡ ነው መክራችሁ ካፌ ሄዱና ማለት ነው 60 ብር ቡና አዘዙ መጀመሪያ ወይም ማኪያቶ አዘዙ። ቁጭ ብሎ ለምሳሌ ማንም ይናገራችሁ የለም። እሱን ቁጭ ብላችሁ ሰርታችሁ ስራችሁ ሲጨርሱ በብላችሁ ውጡ። ክሎዚንግ ላይ በቃ መዝጊያ ላይ ቪዲዮ እዚህ መዝጊያ ላይ ምን እናወራለን መሰላችሁ? አሁን አብዛኛው ቲኔጀር በቃ ከመስመር ነው እየወጣ ያለው። ከመስመር አትውጡ። እነዚህ 3 ያልኳችሁን ነገሮች ተማሩ። ቢውልድ ስኬል የምንላቸውን በ90 ቀን ተማሩ። ቢውልድ ሴል ለርን። ከዛ በኋላ ኮሜንት ላይ ደግሞ ብላችሁ ጻፉልኝ መሰላችሁ። ከነዚህ ከቢውልድ ወይም ከሴል የሆነ ከለርን ትመርጡና የሆነ የፈርስት ፖርትፎሊያችሁ የምትሰሩበት ነገር እኔ እሰጣችኋለሁ። በቃ አሁን አንድ ነገር አስተውሉ። የእናንተ ፊቸር ሰልፋችሁ እያያችሁ መስራት ያለባችሁን ነገር አስሩ። የሆነ ነገር እንኳን ባይሳካም አይደለ ባይሳካ የሚባል ነገር የለም አይደለ። እንደምን ታደርጋላችሁ መሰላችሁ? ትሰራላችሁ። ካልተሳካ እየሰራችሁ ትሞታላችሁ። ለዛሬ ነበር